ሰላም ቤተሰብ፣ ልጅ በትረ ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። እንዴት አድርገን ቤታችን ውስጥ ፉል ማዘጋጀት እንችላለን የሚለውን ዛሬ ማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ። እሺ ቤተሰብ፣ እንግዲህ በመጀመሪያ ፉል ለመስራት የባቄላ ክክ ያስፈልጋችኋል። ልክ እሱን እንደዚህ በብረት ድስት አድርጋችሁ ካበሰላችሁ በኋላ በመቀጠል የምናደርገው ምንድነው? ሽንኩርት እንልጣለን። የላጥነውን ሽንኩርት በደንብ አድርገን እናጥባለን። ከዛ ቲማቲማችንም እናጥባለን። ልክ ቲማቲማችን እንዳጠም ቃሪያውን ማስገብተን በውሃ እንለቀልቃለን። በመቀጠልም እዚህ ጋር የቀረቡትን ሁሉንም እንከትፋለን። ፉላችን ደርሳለች። እቺን ተመስላለች። በነገራችን ላይ ያው ሁሉም እንደየፍላጎቱ ነው። አብዛኛውን ጊዜ ግን በሀገራችን የተለመደው ፉል በዳቦ ነው። የግል ዛሬው በእንጀራ ነው የሰራሁላችሁና እንጀራ እንብራው ማለት ነው። ዋው ሲጀመር ይችላል። በጣም የሚገርም ምግብ ነው። እንግዲህ ቤተሰብ እንደምታዩት በጣም የሚገርም ፉል የሰራሁት። ሁላችሁም ይሄን ሙያ ለማድነቅ ከባድ ነው። ቪዲዮውን ላይክ ያደረጋችሁ ካላችሁ ላይክ አድርጉልኝ። ምክንያቱም የእናንተ አንድ ላይክ ለእኔ ትልቅ ዋጋ አለውና ቪዲዮውን ላይክ እያደረጋችሁ እንዲሁም ቻናሉን ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ
አበረታቱኝ። በቀጣይ እስከምንገናኝ መልካም ጊዜ